እሺ ሰዎች የምንሰራቸው ስራ የሚመቻችሁ ከሆነና እናንተ ደግሞ እኛን በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ቪዲዮአችንን ደግሞ ላይክ በማድረግ ጀምሩት። ይመቻችሁ። ዳቦ ግዛልኝ። ምንድነው 5 ብር ምን ይሰራልኛል? ያለኝን ነው የሰጠውክ። ካሪለት ለምን ትወጣለህ? እዛው ቤትክ ጥቅልል ብላተኛ። ለመንከኝ ያለኝን ሰጠውክ። ከዚህ በላይ ምንም ማድረግ አልችልም። እና ካልቻልክ ምን ያኳራሃል? ስፒራሚድ ላየክ እኮ የኔ ቢጤ አምስልም። የኔ ቢጤ አይደለሁም ነህ። ከኔ የምትለየው ትንሽ ቀላ ስለምትል ነው። ብሬን ካልፈለከው መልስልኝ። አንካ ደሙ ይመጻደቃል። 5 ብር ሰተን ምረቃት ጠብጠ ነበር። ሄይ ምን እየሰራችሁ ነው? 5 ብር ሰጠኝ ፖሊስ። ለምንኝ ያለኝን ሰጠውት እንደማመስገን ይሰድበኛል። 5 ብር ይዞ ቢሊየን በወጣበት መንገድ ላይ ኮናሉ ይራምዳል። ፖሊስ ገጽታ ያበላሻል። እሰረው። አንተም ለስራ ነው የወጣኸው፣ አንተም ለልመና ወደምትሄዱበት ሂዱ። አሁንሽ ዳይ ወይ ና 5 ብሩን አምጣው። ለኔ ቢጤ ልሰጠው ነው። ካርድ ልሞላበት ነው። አሁን ተመተሙ ዳይ። የስራ ልምድ አለ? አዎ እስካሁን የሐሳብ ቃለ መጠይቆችን አድርጌያለሁ። ለምን አንተ መቅጠር አስፈለገ? ምክንያቱም ስራ እየፈለኩ ስለሆነ ነው። ጥሩ መልስ አይደለም እየመለስኩ ያለው። ሲቪ ላይ በሂሳብ በጣም ፈጣን እንደሆንክ ነው የሚያሳየው። አዎ ትክክል ነው፣ ፈጣን ነኝ። እሺ 52 ሲባዛ በ700 ስንት ነው? 47። መልሱ እኮ ትክክል አይደለም ግን ፈጣን ነው። እሺ የመጨረሻ ጥያቄ፣ የስራ ልምድ ብለህ ወንጀል ሰርተህ መታሰርህን የሚገልጽ ዶክመንት አስገብተሃል። ምን አይነት ወንጀል ሰርተህ ነው? ከዚህ በፊት እንደዚሁ ስራ ስፈልግ አልቀጥርም ያለኝን ሰውዬ ገድዬው ነው የታሰርኩት። ተቀጣሪ ቻራ አንድ ጥያቄ አለኝ። እሺ ምንድነው? ጠይቅ። እሺ አመሰግናለሁ። ባለፈው ስታስተምር መሬት ትዞራለች ብለህ ነግረን ነበር፣ ግን ይሄው እንዳዩት ምንም እየዞረች አይደለም። ስንቴ ነው የምደጋግመው? ጆሮ አይሰማም እንዴ አንተ? ይሄው ቲቸር እያዩ አይደል እንዴ? እየዞረች አይደለም ወይስ በግድ ትዞር ነው? እርግጠኛ ነህ አትዞርም? አዎ እርግጠኛ ነኝ አትዞርም። ና ቆይ ና ጠጋ በል ላሳይ። እሺ አሁንስ አትዞርም? አዎ አሁን መዞር ጀመረች። እዚህ ካምፓኒ ውስጥ ለመቀጠል እኔ የምጠይቃቸውን ጥያቄዎች በተቃራኒ መመለስ ነው። እሺ ጥሩ፣ መጥፎ፣ ና፣ ሂድ፣ አስጠሊ፣ ፎንጋ። ተሳስተሃል፣ ትክክል አይደለም። ትክክል ነህ፣ መልስህ ትክክል አይደለም ለማለት ፈልጌ ነው። መልስህ ትክክል ነው ለማለት ፈልጌ ነው። ዝም በል ሰውዬ። አውሪ ሴትዮ። ጥያቄውን መመለስ ማቆም አለብህ። ጥያቄውን መመለስ መጀመር አለብህ። ውጣልኝ አሁን። ግባልኝ በኋላ። በፈጣሪ ስም በሰይጣን ስም አባርሬሃለሁ። በቃ ቀጥሬሃለሁ። በቃ አመሰግናለሁ። ሄሎ ጤና ይስጥልኝ። ኢትዮጵያ አየር መንገድ ምን ልርዳዎት? እናትን አትረዳም? መጀመሪያ አቤት። ሴቶቹ የሉም እንዴ? ሁሌ አንተ ነህ እንዴ የምታነሳው? ስራ የለህም? ምን አሉኝ? እየመረጥክ ነው እንደሚሰማው? አልገባኝም። አልገባኝም? እንዴት አድርጌ ላስገባብህ አለ ሰውየው። የትዬ አስካለች ልጅ ነህ? ይቅርታ ምን ፈልገው ነው የደወሉት? አስካልዬ የለችም እንዴ? ምን? ነይ ቡና ጠጭ በላት። እየቀለዱ ነው? አረ እያመረርኩ ነው። ይቅርታ የሚፈልጉት ነገር ከሌለ ስልኩን ልዘጋው ነው። እናት ወልደሃለች። አንተ ነህ እኔ ላይ የምትዘጋው? ቂጥህን አጥቤ አሳድጌ ደግሞ አየር መንገድ ገባሁ ብለህ እኔ ላይ ስልክ ልትዘጋ ነው? የማንን ቂጥን ያጠቡት? የኔ አባት ስርዓቶትን የያዙ። የሚፈልጉት አገልግሎት ካለ ይናገሩ። ወደ አዲስ አበባ መሄድ ፈልጌ ነው። ጥሩ። ለመቼ ነው የፈለጉት? ለትናንት። ምን አሉ? ለነገ። እሺ ጥሩ። ለነገ አዲስ አበባ። መነሻዎት ከየት ነው? መነሻዎት ከእናቴ ማህፀን ነዋ። እንደዛ አይደለም የኔ አባት። አሁን የት ነው ያሉት? አሁን እቤቴ ነው ያለሁት። አይደለም ያሉበት ከተማ የት ነው? እነማ? እርሶ? አዲስ አበባ ነው ያለሁት። እና ወዴት ነው መሄድ የፈለጉት? ወደ አዲስ አበባ። እናቶትን አቦ ሲሳደቡ ማክብረው ነው እንዴ? እሺ ሰዎች፣ ይህ አካውንት አዲስ እንደመሆኑ መጠን ሀሳብ አስተያየት ካላችሁ ከታች ባለው የኮሜንት መስጫ ሀሳብ አስተያየታችሁን እንድትሰጡ
በአክብሮት እንጠይቃለን። እናመሰግናለን።